ሰላም ሰላም ውድ ሀገረኛ ሀብ ቤተሰቦች እንኳን ወደ ሀገረኛ ሀብ በሰላም መጣችሁ። እንግዲህ ሀገረኛ ሀብ ለእናንተ አዳዲስ መረጃዎችን ለእናንተ ይጠቅማሉ ያልናቸውን ከቴክኖሎጂ ጋር ሪሌት የሆኑ መረጃዎችን የምናቀርብበት ቻናላችን ነው ማለት ነው። እንግዲህ ቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። እንግዲህ ቤተሰብ የሆናችሁ ደግሞ ቪዲዮን ሼር በማድረግ ለጓደኞቻችሁ ብታጋሩ አሪፍ ነገር ነው ማለት ነው። ዛሬ እንግዲህ ለእናንተ የማሳያችሁ ነገር ምንድነው? ጉግል ማፕ ላይ እንዴት ፕሌሶችን አድ እናደርጋለን የሚለውን ነገር ነው ማሳያችሁ። እንግዲህ ጉግል ማፕ ላይ አይታችሁ ከሆነ ብዙ ፕሌሶች አሉ፣ ሆቴሎች፣ ፋርማሲዎች ሊሆን ይችላሉ፣ ስኩሎች ምናምን ጉግል ማፕ ላይ አሉ። በቀላሉ ጉግል ማፕ ላይ ሄደን እናያቸዋለን ማለት ነው። የሆነ ቦታ ፕሌስ ቱ ፕሌስ ሙቭ ማድረግ ስንፈልግ በዛ ማፕ አማካኝነት በዛ ሎኬሽናቸው አማካኝነት ሙቭ ማድረግ እንችላለን ማለት ነው። ስለዚህ እነዛ ፐብሊክሊ አድድ የተደረጉ ፕሌሶች ናቸው ማለት ነው። በቀላሉ ማግኘት እንችላለን ማለት ነው። ወይም ድርጅታችንን ወይም ግሮሰሪዎችን ስኩሎች ሊሆን ይችላሉ አድ አድርገን ፐብሊክሊ ማፕ ላይ እንዲታዩልን ማድረግ እንችላለን ማለት ነው። እንግዲህ ዛሬ ይሄን ነው ማሳያችሁ። ወደ ቪዲዮ እንገባለን ማለት ነው። ቀጥታ ወደ ቪዲዮ ስንገባ ምንድነው የምናደርገው? ጉግል ማፓችን ከፍታለን። ጉግል ማፓችን ጋር ከሄድን በኋላ ጉግል ማፕ እዚህ ጋር ማፕ አለ። ጉግል ማፕ ላይ እንገባለን። ጉግል ማፕ ላይ ከገባን በኋላ ታች ላይ እንደምታዩት ኤክስፕሎር ኮሚኒቲ ሴቭድ ኮንትሪቢዩት ኤንድ አፕዴት የሚል ኦፕሽን አለ። እዚህ ውስጥ ኮንትሪቢዩት የሚለው ኦፕሽን እንጫናለን ማለት ነው። ወይ ፕላስ ሳይን ያለበትን ቴን እዚህ ጋር ኤዲት ማፕ አድ ፕሌስ የሚል ኦፕሽን ይመጣል ማለት ነው። እዚህ ላይ አድ ፕሌስ እናደርጋለን ማለት ነው። አድ ፕሌስ የሚለውን እንጫናለን። በጣም አሪፍ ነገር ነው። ያው አድ አድርጋችሁ ስኩሎችን ወይም ድርጅቶችን ምናምን ማስተዋወቅ ትችላላችሁ ማለት ነው። በዚህ ላይ በቀላሉ ሰዎች የእናንተን የድርጅት ቦታ ወይም የሰራ ቢዝነስ እንትኖችን ማየት ይችላሉ ማለት ፕሌሶችን። ዜን ስሞችን እዚህ ጋር ኔም ከሚለው ላይ የምንፈልገውን ነገር ስም አድ እናደርጋለን። ካታጎሪ ያስመርጠናል። ካታጎሪዎችን እንመርጣለን። እዚህ ጋር ብዙ ካታጎሪ ኦፕሽኖች አሉት። ካፌ ነው፣ ባር ነው፣ ሱፐርማርኬት ነው፣ ክሎዝ ሾፕ ነው፣ ብዙ አይነት ኦፕሽኖች ነው ያሉ። ባንክ ነው፣ ሆስፒታል ነው። እነዚህ በሙሉ ነገሮች በሙሉ አድ እናደርጋለን ማለት ነው። በእነዚህ ካታጎሪ ስሙን ከሰጠን በኋላ ዜን ሎኬሽን የሚለው ጋር እንሄዳለን ማለት ነው። ሎኬሽኑን እንዴት ነው አድ የምናደርገው? ከፈለግን እዛው እኛ ያለንበት ቦታ ከሆነ ሎኬሽኑ የትኛዋን የሎኬሽን ኦን ማድረጊያ እንትኗን በተኗን ብንጫናት እኛ ያለንበትን ሎኬሽን ትራክ አድርጋ ማምጣት ትችላለች ማለት ነው። በዚህ መልኩ ዴን አሁን እዚህ ጋር እንዳይሉት እዚህ ጋር ዩ አር ሂር የሚለው በተን አለ። እዚህ ላይ ኦኬ ይጫናሉ ማለት ነው። እኔ ያለሁበት ቦታ ሊሆንሽ ማለት ነው እንትኗ። ስለዚህ እኔ ያለሁበት ቦታ ላይ ያን ድርጅት ቦታ ካላችሁ እዚህ ጋር ማድረግ ኦኬ በመጫን ታደርጋላችሁ ማለት ነው። እንደ ቀይ ምልክቱን ወደ እናንተ በማምጣት ማለት ነው። እዚህ ጋር በማስቀመጥ ኦኬ ብትሉት ዳይሬክት ያለበትን ፕሌስ እንትን ይለዋል ማለት ነው። ወይም እናንተ ቦታ ላይ ካልሆነ ደግሞ ምንድን ነው የምታደርጉት? እንደገና ቀዩ እኔ እዚህ ጋር ነው ያለሁት፣ ግን እቺን ቀይ ምልክቷን የት ላይ ነው ፕሌሱ ያለው የሚለውን ወስዳችሁ በማስተካከል እዚች ጋር ብታስቀምጡ ቀይ ፕሌሱ ይሄ የሚያሳየው ባሩ እዛ ጋር ፕሌሱን አድርጋችሁ ኦኬ የሚለውን ብትጫኑት አሁንም ፕሌሱን ያመጣችሁላችኋል ማለት ነው። ስለዚህ አዳረጋችሁ ማለት ነው። ዜን ከታች አድ ፎቶ ሃወር ዌብሳይት ኦፕኒንግ ዴት ኤንድ ፎቶ የሚል ኦፕሽን አለ። ምንድነው የምናደርገው? አድ ሃወር ይላል። እንግዲህ የስራ ቦታ ምን ያህል ሰዓት ነው አቬሌብል የሚሆነው የሚሰራው ያ ስኩል ወይም ሆስፒታል ወይም የኔ ድርጅት ቦታ ለምን ያህል ሃወር ነው የሚሰራው የሚለውን አድ ታደርጋላችሁ። ስልክ ቁጥር አድ ታደርጋላችሁ። ዌብሳይትም ካለው ዌብሳይት በሚያስፈልግ ሁኔታ ዌብሳይታችሁን አድ ማድረግ ትችላላችሁ ማለት ነው። ኦፕኒንግ ዴት አለው። አድ ኦፕኒንግ ዴት የሚለውን በመጫን ዴቱንና ክሎዝ የሚደረግበትን ሰዓት የሚከፈትበትና የሚዘጋበትን ሰዓት አድ እናደርጋለን ማለት ነው። ይህም ፎቶውን የድርጅታችን ፎቶ አስፈላጊ ከሆነ ፎቶውን ፊት ለፊት አንስተን በሚገልጽ ቦታውን በሚገልጽ ሁኔታ ፎቶዎችን ካፕቸር በማድረግ እዚህ ጋር አድ እናደርጋለን ማለት ነው። ሙሉውን እንግዲህ ከሞላን በኋላ አላይ እንደምትመለከቱት ከላይ ጫፍ ላይ የአድ ማድረጊያ ምልክት አለ የመላኪያ ማለት ነው።
ስለዚህ ይህን በመንካት ሳብሚት እና ኮንፎርሜሽን ወደ ኢሜይላችሁ ይላክላችኋል ማለት ነው። ኮንፎርሜሽን ከተላከላችሁ በኋላ የእናንተ ቦታ ወይም ፕሌስ እንግዲህ ከጉግል እንትን ላይ መታየት ይችላል ማለት ነው። ሰርች በማድረግ ቦታችሁን ማየት ትችላላችሁ ማለት ነው። እዚህ ጋር ሰርች ባሩ ላይ መጣችሁ እንግዲህ ይሄ አሪፍ ነገር ነው። ድርጅታችን ለማስተዋወቅ ወይም ቦታዎችን አድ ለማድረግ አሪፍ ቦታዎችን ጉግል ላይ አድ ለማድረግ ጉግል ማፕ ላይ አድ ለማድረግ የሚጠቅም መንገድ ነው ማለት ነው። እንግዲህ ቱቶሪያሉ ከተመቻችሁ ሰብስክራይብ አድርጉ፣ እንዲሁም ሼር በማድረግ ለጓደኞቻችሁ ያጋሩ። በያላችሁበት ሁሉ መልካም ቀን። ስለተከታተላችሁኝ እጅግ ነው የማመሰግነው። ሰብስክራይብ ማድረግ እንዳትረሱ፣ ሼር እንዲሁም በማድረግ ለጓደኞቻችሁ አጋሩ። መልካም ቀን በያላችሁበት።